ከኔም ጎን ሆነ ከፍቅርም ከፉም ብቻ ነገሮች ማወቅ አለባችሁ ብዬ ባሰብኳቸው መንገድ እኔም እነግራችኋለሁኝ፣ እነሱም የሚነግሯችሁ ይሆናል። በጣም የሚያስጨንቅ ነገር ነው። እኔ ከራሴ ጋር ስጋጭበት የነበረው ነገር ነው። ይህን ነገር ላውጣው አላውጣው በሚል ራሱ ብዙ ቀን ፈጅቶብኛል። ከራሴ ጋር በጣም ተጋጭቻለሁ። ብዙ ነገሮችን ሳስብ ነበረ። በመጨረሻም ግን ያው እናንተም እኔም ከዚህ ነገር ማለት አለብን እና ያው እንደ ሴትነቴ ፍቅርን ለመረዳት እስካሁን ድረስ ብዙ ስሞክር ነበረ። ያው መረዳት ያልቻልኩት ነገር አለ። እናንተም ያው እኔ ላይ ያለውን ነገር እያያችሁ እንደሆነ እና የሆነ ነገር እየተረዳችሁ እንደሆነ ተስፋ አደርጋለሁ። እናም እኔ በዚህ መሀል በጣም እየተጨነቅኩኝ እና ስቃይ ውስጥ ነው ያለሁት። ግዴታ ይህ ነገር መፈታት ስላለበት ምንም ይሁን ምንም ፍቅርን ነግሪያት እንደምትረዳኝ ተስፋ አደርጋለሁ። ነገሮችን የምንፈታው በመነጋገር እስከሆነ ድረስ ይህን ነገር ደግሞ አስረድቻት ነገሮችን እንፈታለን ብዬ አስባለሁኝ። ብቻ በጣም የሚያወዛግብ ነገር ነው። በጣም ኮንፊውዝድ አድርጎኛል። ያው ብቻ ነገሮችን ለመፍታት እንሞክራለን። ያው እንግዲህ በእኔና በፉ መካከልም ያለውን ነገር ታውቃላችሁ። በግልጽ እንደዚህ ነው ብዬ መናገር የማይጠበቅብኝም የምታዩት ነገር ነው። ያው ፉ በጣም ጥሩ ልጅ ነው ማለት ንጹህ ልብ ያለው ልጅ። ከዚህ በፊትም አይታችሁ ከሆነ ንጹህ ጓደኛሞች ነበርን። እናም እሱ እንዲቀርበውና የእሱ ጓደኛ እንደሆነ ያደረገኝም ነገር ከመጀመሪያም እሱ ነበረ። ንጹህ ልቡ ነበር እንዲቀርበው ያደረገኝ። እናም በቃ በንጹህ ልቡ ነው የሚያፈቅረው። ውስጡ ክፋት የለበትም። ያው ትንሽ ብቻ የመረዳት ችግር አለበት እንጂ ሌላው ነገሩ በጣም የምታውቁት ነገር ነው። መናገር ሁላ አይጠበቅብኝም እና ያው እኔ ላይ የምታዩትንም ነገር ትረዳላችሁ ብዬ አስባለሁ። እስካሁን እንደዚህ ይፋ ባላወጣውም ያው የምትረዱት ነገር ነው። ዛሬ ግን እኔ ራሴ ይህን ስሜቴን በግልጽ ለመናገር ነው የመጣሁት። እናም ፍቅርንም አናግራታለሁኝ። የሚሆነውን ነገር አብረን የምናይ ይሆናል። እንግዲህ ፍቅርን እንጠብቃትና ጠይቃታለሁኝ። እሷ ጋር ያለውን ለፉ ያላትን ስሜት በሁለታቸው መካከል ምን እንዳለ በግልጽ እንድትነግረኝ እና ምክንያቱም እኔና እሷ ጓደኛሞች ነን። በእንደዚህ አይነት ነገር ቅር እንድንባባል አልፈልግም። እሷንም ማጣት አልፈልግም። ስለዚህ እሷ ያላትን ፊሊንግ ልረዳና ለእናንተ መናገር ያለብኝን ነገር እናገራለሁ። እናም እንጠብቃት። ያሉትን ይበሉ ፍቅሩ ከረታኝ የወደደ ሟች ነው ይሄ መች ጠፋኝ። የልቤን ካገኘው ከተሳካለኝ ለሚያልፋሉ ባልታ እኔስ ግድ የለኝ። ባልዋልኩበት ውዬ ስሜ እንኳን ቢጠፋ ቃል ኪዳን አለብኝ ፍቅርህን ላልገፋ። ቢወራ ቢነገር በድፍን ከተማ እኔስ ማንንም አልሰማ። አለልሽ ደህና ነሽ? አለ እግዚአብሔር ይመስገን። ምን ነው በመጀመሪያ ቪዲዮ ይዘሽ ጠራሽ? አዎ ያው ዛሬ ለቁም ነገር ነው የጠራሁሽ። ፊትሽን ጣልሽው፣ ግን መጀመሪያ አንሺው። ፊትሽን አንሺው። አረ ኖርማል ነው። አይ ትንሽ እንቅልፌን ተኝቼ ነበርና ኦኬ፣ ለዛ ነው አልለቀውም። እሺ ያው እንግዲህ ዛሬ ለቁም ነገር ነው የጠራሁሽ። አይ ቁም ነገር ሳትኝ ንገሪኝ፣ ሳታካብጂ ነገሩን። ምክንያቱም ሰሞኑን ቁም ነገር እየተባለ ጭቅጭቅ ብቻ ነውና የኛ ቁም ነገር ጭቅጭቅ ስለሚሆን ቁም ነገር ሳትይ ዝም ብለሽ ነገሩን ብትነግሪኝ ደስ ይለኛል። ልክ ነሽ፣ ግን ይሄን እንደ ቁም ነገር ይሄ በቃ ኦኬ ሲሪየስ ነገር አድርገሽ እንድታዩ ስለፈለኩ ነው ቁም ነገር ያልኩሽ። የምጠይቅሽ ጥያቄዎች አሉ። ምን አይነት ጥያቄዎች?
በቃ አንቺ እንድትመልሻቸው የምፈልጋቸው ጥያቄዎች አሉ። እነሱን ጥያቄዎች እንድትመልሽልኝ ነው የጠራሁሽ። እሺ ምንም አይነት ጥያቄ ጠይቂኝ እመልሳለሁ። እንግዲህ እኔና አንቺ ጓደኛሞች ነን። ነገሮችን በግልጽ ማውራት አለብን አይደል ፍቅር? አዎ ምን ነው በምጠይቅሽ ነገር ምንም እንደሚደብርሽ ተስፋ አላደርግም። መልሱንም አስደብቂኝም። እውነቱን ትነግሪኛለሽ። እንግዲህ እውነቱን እነግርሻለሁ አልኩሽ እኮ ያው በካሜራም ፊት ላንቺ ማለት ምንም አይነት ፊሊንግሽን ምናምን ደብቂኝ አልፈልግም። ምክንያቱም እንዳልኩሽ ቁም ነገር ነው። ምን አይነት ጥያቄ ነው ሲጀምር ጥያቄው እንዴ? ለእኔም ሆነ ለፋሚሊዎቼ ማወቅ ስላለባቸው ፋሚሊዎቻችን ይሄን ነገር ይሄ ተሸፋፍኖ የሚያልፍ ምናምን ሳይሆን በቃ እውነቱ አሁን ንገሪኛ። ምንድን ነው አስጨነቅሽኝ እኮ እንዴ? እውነቱ ምናምን ትኛለሽ። እኔ እንግዲህ እውነቱን እነግርሻለሁ አልኩሽ። አንቺ እኮ ነሽ ዙሪያ ጥምጥም የምትሄጂው እና ነገሩን ንገሪኝ። እሺ እንግዲህ ወደ ጥያቄ ስገባ ይህን ነገር ለአንቺ ለመጠየቅ በጣም ከራሴ ጋር ሰጣ ገባ ውስጥ ነበርኩኝ እና ልኪውን አይሁን እርግጠኛ አልነበርኩም። ግን አሁን ማድረግ ስላለብኝ ስለወሰንኩኝ ነው ለአንቺ የምጠይቅሽ ጥያቄውን። በአንቺና በፉ መካከል የተለየ የተፈጠረ ነገር አለ? ይህን ጥያቄ ለመጠየቅ ነው ከራሴ ጋር ሰጣ ገባ ምናምን? አይደለም መጀመሪያ እኔ የምጠይቅሽን ነገር መልሽልኝ እኮ አንቺ ልንገርሽ ፈቲ ከመጠየቅሽ በፊት ብዙ ያልሻቸው ነገሮች አሉ። ከራሴ ጋር ስከራከር ከራሴ ጋር ብዙ ሰጣ ገባ ገብቻለሁ ምናምን ስትይ እኔ ምን አይነት ጥያቄ ሊሆን ነው ምናምን ብዬ ነበረ ራሴን እየጠየቅኩ የነበረው በመጀመሪያ እና ይህ ጥያቄ ሲሆን ደግሞ ጨረስኩልሽም ገና ይህ መጀመሪያው። እሺ ጨርሽልኝ። አይ ጥያቄው መልሽልኝ ስላልሽ ከመልሴ በፊት ደግሞ ማብራሪያ ለአንቺ እንዳወራሹ የአንቺ መልስ ደግሞ ፈልጋለሁ። ገባሽ? አሁን እኔ የምጠይቅሽ ጥያቄ ግልጽ ነው። እናም ቀጥተኛ ጥያቄ ነው የጠየኩሽ ያለሁት። በአንቺና በፉ መካከል አሁን እኔ ከማውቀው የተለየ የተፈጠረ ነገር አለ? አሁን እኔና ፉ ጋር የተለየ ነገር ኖረ አልኖረ ማለት አንቺ ጋር የሚጨምር ወይም የሚቀንስ ነገር አለ? ኖ ፍቅር፣ ይሄ ማለት በቃ ይሄ ቀጥተኛ ጥያቄ ነው የጠየኩሽ ያለሁት። ቀጥተኛ መልስ ብትሰጪኝ። አይ እኔ እንግዲህ ይሄንን እንደዚህ ነው ብዬ መመለስ አልችልም። ምክንያቱም የአንቺ ሁኔታና እንትንሽ ስላናደደኝ ነው። ምን አደረግኩኝ ማለት? አይ እኔ ይሄ ነገር በቃ ጨርሼ ድጋሜ የማላነሳው ነገር ነው። ገባሽ? እንጂ ደጋግሜ አላወራም። ምንም ነን ብዬ ካሁን በኋላ አልናገርም። እና ለአንቺ ደግሞ ሁለተኛ ነገር ደግሞ ለአንቺ ምንድነው እንደዚህ ያስጨነቀሽ? የኔ እና እሱ መጀመር ወይ ደግሞ አለመጀመር ምንድነው አንቺ ጋር ልዩነቱ? እንደሱ እኮ አይደለም ፍቅር፣ እኛ ጓደኛሞች አይደለም። ነገሮችን በግልጽ ማውራት ይሄ ከራሴ ጋር የተጣለው ነበር። በግልጽ ነው እያወራሽ የነበረው። እሱን ነገር አብራሪልኝ ነው የምልሽ። ከራሴ ጋር የተጣለው ነበር ያልኩሽም ለዚህ ነው። ማለት ይሄን ጥያቄ ይሄ በኖርማል ስጠይቅሽ ነገሮችን እንዳታዞሪያቸው ምናምን ብዬ ነበር ከራሴ ጋር ስጋጭ የነበረው። በቃ አንቺ በቀጥተኛ መልስ ንገር። ማዞር ምናምን እኮ አይደለም። ይሄ ሁሉም ሰው ሊጠይቅሽ የሚችለው ነገር ነው። እኔም ብቻ ሳይሆን ኦዲየንስ ይሄኔ አሁን አላገኘሽም እንጂ ቪዲዮን እያየ የሚጠይቀው ጥያቄ ነው። ምክንያቱም ለምን ተጨነቀች? ለምንስ እንደዚህ ግራ ገባት? ይሄን ጥያቄ ለመጠየቅ ፍቅርን ምን አነሳሳት? ሲጀመር በቃ ዋናው ደግሞ ይሄንን ጥያቄ እንዴት ልጠይቅ ይቻል? ይህን ጉዳይ ከኔ መደበቅ አለብሽ? ምንድን ማለት ጠየቅኩሽ አይደለ እኮ እኔ የጠየቅኩሽን ስመልሽልኝ እኔ እመልስልሻለሁ። ቀላል እኮ ነው። በቃ እሱን ግልጽ የማደርገው ነገር አይደለም። ስለዚህ አንቺ እኔ የጠየቅኩሽን ጥያቄ መልሽልኝ። እንግዲህ እኔ ይሄን ግልጽ ካላደረግሽልኝ እኔን ግልጽ አድርጌ አልነግርሽም። የእውነት ኩላ አይደለም ፍቅር የጠራሁሽ እንዳልኩሽ ለቁም ነገር ነው አይደለ? ጉዳዩን ሲሪየስ አድርገሽው ያስጨነቀኝ ጉዳይ ስለሆነ ነው አይደል የጠራሁሽ? ለምን ወይ ደግሞ እኔን ጠርተሽ እኮ ከመጠየቅ ፉን መጠየቅ ትችያለሽ። ምክንያቱም እንደውም እኔና አንቺ ተጋጭተን ነበረ፣ ተጣልተን ነበረ። የእውነት ይሄን ጥያቄ ልጠይቅኝ ከሆነ የደወልሽልኝ ኖርማል ይቅር ለመባባል ችግሩን ለመፍታት ነበር የመሰለኝ። ግን ይህን ጥያቄ ለመጠየቅ ከሆነ ከእኔ ይልቅ ፉ አይቀርብሽም ነበረ? ኖ እኔና አንቺ ይሄን ነገር እንደ ሴት ማውራት አለብን ብዬ ስላመንኩ ነው የጠራሁሽ። ማውራትም ስላለብን ነው። አንቺም ደግሞ ይሄን መልስ ልትመልሽ እኮ ስታወሪ እኮ ከኔ ብቻ አይደለም መጠበቅ ያለብሽ። ገባሽ? እናውራ